ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን ለሳቱ ያዘጋጀናቸውን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብርሃን ነኝ። አብራችሁ ቆዩ። የኮሪደር ልማት እንቅስቃሴ ችሎታቸውን አውጥተው እንዲያሳዩ መልካም እድል እንደፈጠረላቸው የቦንጋ ፖሊቴክኒክ ኮሌጅ አሰልጣኝ መምህራን ተናገሩ። ጥራት ያለውን ምርት በማምረት የተጀመረውን ልማት በማቀላጠፍ ከተሞችን ለነዋሪዎች ምቹ ለማድረግ የበኩላቸውን እንደሚወጡ ገልጸዋል። ፍጹም ተሾመ ተጨማሪ አለው። የኮሪደር ልማት ለዜጎች የተሻለ ከተማን በመፍጠር የአኗኗር ዘይቤያቸውን መቀየርና ማሳመርን መሰረት ያደረገ የጠቅላይ ሚኒስትር ዶክተር አብይ አህመድ ኢኒሼቲቭ መሆኑ ይታወቃል። ይህ መልካም ጅምር በየከተሞች ውጤታማ የሆኑ መምጣታቸውም የአደባባይ ሀቅ ነው። ከሰሞኑ በቦንጋ ከተማ እየተከናወነ ያለው የኮሪደር ልማት መነሻ በማድረግ ደረጃውን የጠበቀ የመንገድ ዳር መብራት እንዲያመርቱ የከተማ አስተዳደሩ ለቦንጋ ፖሊቴክኒክ ኮሌጅ እድል ሰጥቷል። ይህንን ተከትሎ የኮሌጁ አሰልጣኝ መምህራን የኮሪደር ልማቱ ችሎታቸውን አጉልተው እንዲያሳዩ እድል እንደፈጠረላቸውም ለጣቢያችን ገልጸዋል። በጣም ከፍተኛ የሆነ እድል ይዞልን ነው የመጣው ይሄ ነገር ማለት ነው። ተቋማችን ከዚህ ቀደም በማህበረሰብ ውስጥ ይህ ነው የሚባል ጎላ ሚና እየተጫወተ አለበት ከማሰልጠኑ በዘለለ ማለት ነው። ስለዚህ ይሄ በተግባር የሚታይ የምንፈተሽበት አቅማችን የምንታይበት ነገሮችን ይዞልን መጥቷል። አንደኛ መምህራኖች ከዚህ የሚሰሩት ስራ ላይ የራሳቸውን የሆነ ኢንሴንቲቫይዝ የሚሆኑበት ተቋሙም የራሱ የሆነ የሚያገኝበት ሌሎችም አካላቶች እዚህ ጋር በጋራ የሚሳተፉ በጠቅላላ ይሄን ነገር በመስራት ተማሪዎቻችን ደግሞ ይሄን በማየት ወደ ተቋማችን መጥተው ስልጠና እንዲወስዱ የሚያደርግ አንድ ከፍተኛ የሆነ ኦፖርቹኒቲ ይዞልን የመጣ ነው ብዬ ነው የማስበው። አንደኛ የዚህ ኮሪደር መምጣቱ ለኛ ብዙ አስተዋጽኦ ፈጥሯል ብዬ ገምታለሁ። ያ ምንድነው ያለንን አቅም አውጥተን እንድናሳይ ረድቶናል። ከዚህ በፊት እንዲህ አይነት ነገር አልተለመደም ነበር። ምክንያቱም ይሄ ለመጀመሪያ ጊዜ ይመስለኛል ማለት እንዲህ አውጥተን አሁን ስራችንን አውጥተን ውጭ ለማሳየት ከዚህ በፊት እድሉን አላገኘንም። ግን አሁን የኮሪደሩ መምጣት ስራችንን ያለንን እምቅ አቅም አውጥተን ውጭ እንድናሳይ ረድቶናል ብዬ ገምታለሁ። ኮሪደሩ በመምጣቱ ያለው አስተዋጽኦ ከፍተኛ አስተዋጽኦ አለው። አንደኛ እንደዚህ መምህራኖች ወይም አሰልጣኞች የማኑፋክቸሪንግ ዲፓርትመንት መምህራኖች፣ የኮንስትራክሽን መምህራኖች፣ የኤሌክትሪክ መምህራኖች፣ የተለያዩ ዲፓርትመንት መምህራኖች ደግሞ በመተጋገዝና በመተባበር ያላቸውን አስተዋጽኦ እንዲያደርግ እጅግ እድል ፈጥሮልናል ወይንም ለአካባቢውንም የስራ ድርሻ እንድንወጣ አድርጎናል ማለት ነው። እውነት ለመናገር በኮንስትራክሽንም በኤሌክትሪክም በብረታ ብረትም የተለያዩ ስራዎችን እንደዚሁም በመተጋገዝ በመተባበር አካባቢዋን ኮሪደር ልማቱን አብረን በቅንጅት መስራት ይቻላል የሚለውን በዛ አጋጣሚ መናገር ወዳለው ማለት ነው። ስራዎቹ በተቀመጠው ስታንዳርድ መሰራቱን የጠቆሙት መምህራኖቹ ጥራቱን የጠበቀ ስለመሆኑ ይናገራሉ። ከተማችንን አፕግሬድ በማድረግ ከተማችንን ሊመጥን በሚችል መንገድ ማለት ነው ከተማችንን ሊመጥን በሚችል መንገድ ስታንዳርዱን ከፍ በማድረግ በፌዴራል ደረጃ ባለው ስታንዳርድ መሰረት ዲዛይኑን ሰራን። ያንን ነገር በሲኤንሲ ፕላዝማ ከተር የሚባል አለ። በፕላዝማ ከተር ተቆረጠ። እያንዳንዱ ነገር በፕሮግራሚንግ ነው የተሰራው። ከዛ በኋላ እዚህ ውስጥ አመጣንና አሰምብል አደረግነው ማለት ነው። አሰምብል ተደረገ። ከዛ ዲዛይኑን ሙሉ ፓተርኑን በጠቅላላ አሰምብል ለማድረግ እዚህ ያሉ መምህራኖች ናቸው የተጠቀሙት። ሌላው ስታንዳርዱን የጠበቀ ነው ስንል ምንድነው የተለያዩ ነገሮችን ተጠቅመንበታል። እዚሁ ከማቴሪያል ጥንካሬ፣ ከውበት፣ ከስትሬንግዙ እነዚህ ነገሮችን በጠቅላላ ያገናዘበ ዲዛይን በመስራት ወደዚህ ደረጃ ላይ ደርሰናል ማለት ነው። ደስ በሚል ሁኔታ ላይ በሚያምር ሁኔታ አምርተን ሳምፕል ከሰራን በኋላ ከውጭ የሚገባውን የፖል ዋጋን ሚኒማይዝ በማድረግና ስታንዳርዱን በጠበቀ መልኩ እዚህ ለማምረት ችለናል ማለት ነው። አሁን ማክሲመም ከከንቲባው ጋር በመመካከር ወይም በመነጋገር ወደ 50 ፖል ታዞ ነበረ። አሁን በአሁኑ ሰዓት ላይ 14 ፖሎች ስታንዳርዱን በጠበቀ በማኑፋክቸሪንግ ዲፓርትመንት መምህራኖች እንዲሁም በአሰልጣኞች እየተሰራ ይገኛል ማለት ነው። የቦንጋ ፖሊቴክኒክ ኮሌጅ ምክትል ዲንና አሰልጣኝ አመራር ልማት ዋና ዳይሬክተር ወይዘሮ ለጢፋ አህመድ የቦንጋ ከተማ አስተዳደር ጋር ውል በመግባት ጥራቱን የጠበቀ ምርት እየተመረተም አገልግሎት መስጠት መጀመራቸውን ይገልጻሉ። እንግዲህ እንደምታወቀው የኮሪደር ልማት እንደ ሀገር የተጀመረ የኢኒሼቲቭ ቢሆንም እንደ ኮሌጃችን እንግዲህ ያለውን አቅም በመጠቀም በኮሌጃችን አሰልጣኞች የተጀመረ ነው። ለመጀመሪያ ጊዜ ብዙ ቻሌንጆች አሉ። እንደ ሙከራ የጊዜው የግዢ ስርዓቱ የፋይናንስ ስርዓቱ በአጠቃላይ አስቸጋሪ ቢሆንም ይሄ ሂደት ሳይበገረን አንድ ሳምፕል ሰርተን ኮሌጅ ውስጥ መትከል ችለናል። ያንን በዞኑ ያሉ አመራሮች
እንደ ክልልም መተው ጎብኝተው አይተው ቀሪውን ስራ ብትሰሩ የሚል እድሉን ሰጥተውን አሁን እንደምታዩት ወደ 14 የሚሆኑ ፖሎችን ሰርተን 11ዱን መትከል ችለናል። ቀሪዎቹ ያው በቅርብ ጊዜ የሚተከሉ ነው የሚሆኑት እና እንደዚሁ ትንሽ የተጀመረ ነው። ሚዲያ ላይም እንደታየው ሰፊ ስራ ተሰርቶበታል። በጣም ቻሌንጅም ነው። ግን ከዚህ ከውጭ ሀገር የሚመጣውን ቴክኖሎጂዎች በማስቀረት ከሌላ ከአዲስ አበባ ራሱ ሳይመጣ እዚሁ እኛ ጋር ባለው ማቴሪያል እኛ ጋር ባለው የሰው ኃይል መስራት የተቻለበት ሁኔታ ነው እንግዲህ እያየናል ነው ማለት ነው። ኢትዮጵያ እያቀረበች ያለው የባህር በር ጥያቄ ምላሽ እስከሚያገኝ የሚጠበቅባቸውን ትግል እንደሚያደርጉ የቦንጋ ከተማ አስተዳደር ምክር ቤት የስራ ኃላፊዎች ተናገሩ። ምክር ቤቶች ባላቸው ህገ መንግስታዊ ስልጣን አጀንዳውን እስከ ታችኛ መዋቅር በማውረድ እንደሚሰሩም ጠቁመዋል። ዘገባው የባልደረባችን ናስር ተማምኖ ጽዮን ታድላ ታቀርበዋለች። የባህር በር የአንድ ሀገር መተንፈሻ አካል ተደርጎ ይቆጠራል። በወጪ ገቢ ንግድም ላይ ጉልህ ድርሻ አለው። ሀገራችንም ከባለፉት 30 ዓመታት ወዲህ ኢፍታዊ በሆነ መንገድ ያጣችውን የባህር በር ለማስመለስ ሀገራዊ፣ አህጉራዊና ዓለም አቀፋዊ እንቅስቃሴ ማድረግ በይፋ ጀምራለች። በዚህ ዙሪያ ከቦንጋ ከተማ አስተዳደር ምክር ቤት የስራ ኃላፊዎች ጋር ቆይታ አድርገናል። መንግስት እንግዲህ ይሄንን በብስለት ነው እየሄደ ያለው። በብስለት ነው እንደው ዝም ብሎ በኃይልም አይደለም በሌላ ነገርም አይደለም። በብስለት እየሄደ መሆኑን ስትራቴጂክ መሆኑን ነው እኛ የተረዳ ነው። መንግስት አሁን የያዘው አቅጣጫ ሁለት መንገድ ነው። አንደኛ ታሪካዊና ህጋዊ ግራውንድ ነው፣ የግድ ነው። ታሪካዊና ህጋዊ ግራውንድ መከተል ነው። ካልሆነ ደግሞ ሰጥተው መቀበል ኔጎሺዬሽን በሚለው የሚስማሙ ከሆነ ይሄንን አጠናክረው መሄድ ነው። የባህር በር ጉዳይ ቀድሞም ባልተነሳ ጊዜ እያነሳን ነበር። አሁን ደግሞ ጊዜና ወቅቱ በደረሱ አጀንዳው በተለያየ ቦታ በተለያየ አጋጣሚ በተለያየ ውይይቶች ላይ ይነሳል። ስለዚህ ምን ያህል ህጋዊ ነው የሚለው ምን ያህል ታሪካዊ ነው ሲባል ታሪካዊነቱ እጅግ ምንም አስተማማኝ የነበረ በአንድ አጭር ጊዜ በአንድ ወቅት የገባ መንግስት ነው ህጋዊ ባልሆነ የሰጠው የሚለው እንግዲህ ብዙ የኢትዮጵያ መንግስታቶች ኢትዮጵያን አስተዳድረው የኢትዮጵያን ገናና ታሪክ አስጠብቀው ኢትዮጵያን ወደዚህ አሁን እኛ በተፈጠርንበት ትውልድ አሻግረዋልና ምናልባት እዚህ ውስጥ ኢትዮጵያ በታሪኳ እንግዲህ ትልቅ ቦታ በዓለም ደረጃ ትልቅ ቦታ የሰው ዘር መገኛም ጭምር ናት። ብዙ ብቻ መግለጽ ይቻላልና እዚህ ውስጥ አንዳንዴ አልፎ እንግዲህ ያው ፖለቲካ ስልጣን የሚይዙ አካላት ምናልባት በሚወስኑት ህዝብን ያላማከለና ያልተገባ ውሳኔ ያው ዋጋ መክፈል ተፈጥሯል ማለት ነው። እሱ ምንድነው? አሁን ለኢትዮጵያ ባህር በር በጣም ጥያቄም ሊሆን በማይገባ ልክ እንዴት እንደሄደ አሁን ደግሞ ይሄ ለውጡ መንግስት በጣም ኢትዮጵያ እንግዲህ ከጊዜ ወደ ጊዜ በሚገርም ሁኔታ በጣም እሷን ገናና የሚያስጠብቁ ትውልዶች ይፈጠራሉና ከዚህ ትውልድ ውስጥ ደግሞ ይሄኛው ትውልድ ነው አንዱ ማለት ይቻላልና አስተያየት ሰጪዎቹ አክለው መንግስት ህግና ታሪክን ተከትሎም እያከናወነ ያለው ተግባር የሚበረታታ ነው ብለዋል። ጥሩ ነው። እኛም እንደ ምክር ቤት ብዙውን ጊዜ በምክር ቤት አጀንዳ በተለይ አጀንዳ ከተነሳ ወዲህ በምክር ቤታችን እንደውም ሀሳብ አንዳንዴ ሲነሳ ትክክለኛ መሆኑ ተደርጎ ነው እየተነሳ ያለው፣ ፖዚቲቭ ሆኖ ነው ያለው። ምክንያቱም ምክር ቤት ማለት የህዝብ ሉዓላዊነት መከበሪያ ነው። ከሉዓላዊነት አንዱ እንደዚህ አይነት ነገሮችን ማሳካት ነው። ምክር ቤት የአገር ሉዓላዊነት ምልክት ነው። የሉዓላዊነት ምልክት ማለት ዝም ብሎ መቀመጥ ሳይሆን በመናገኛቸው አጋጣሚዎች በመናገኛቸው ጉባኤዎች እነዚህ ነገሮች ማሰራጨት፣ ግንዛቤ ማስጨበጥ የኛ ተግባር ነው። እንግዲህ ባህር በር አስፈላጊነቱ እጅግ አስፈላጊ ነው። የኢትዮጵያ ህዝብ በዚህ የመጣበት ማለት ቀንደኛ ጠላቱ ማለት ነው። ጭራሽ ኢትዮጵያን እድገት የማይፈልግ ታሪካዊ ጠላት የሆነው የሚሰሩት እንጂ ማንኛውም ኢትዮጵያዊ ዜጋ የባህር በር ድሮ ተከልክሎም እንኳን ተፈቅዶ ጥያቄው ይቆም አይደለም። በሽግግር ጊዜ ወቅት በሚወሰንበት ጊዜ በከፍተኛ እንቅስቃሴ በከፍተኛ ትግል ነው፣ ያውም ተቃውሞ እያለበት ነው ሬፈረንደም ተካሂዶ የባህር በር ህጋዊ ባልሆነ መንገድ ልናጣ የቻልነውና ህጋዊ ግራውንድ ያለው ተገቢ እና አስፈላጊ ስለሆነ የባህር በርን እንዳናገኝ የሚያደርጉት ታሪካዊ ጠላቶች ናቸው። ምንም ቢሆን ኢትዮጵያዊ
በምንም መልክ ብንቃወም የሀገር ጥቅም ነው፣ የህዝብ ጥቅም ነው። በጋራ ጥቅም ላይ ደግሞ መረባረብ አለ። ልክ ህዳሴ ግድብ እንደሰራ ነው እንደዛ ማለት ነው። ላይ ክብር ጠቅላይ ሚኒስትራችንን እና ሌሎች የኛም ከፍተኛ አመራሮች ይላሉና መጠየቅ ነውር ነበረ። መጠየቅ ስል ይቅርታ ማንሳት ስለ ባህር በር ማንሳት እንደ ነውር ሲቆጠር ከነበረበት አሁን ዋና አጀንዳ ሆኗልና ይህንን ደግሞ አጀንዳ ሆነ ማለት ለማረጋገጥ ተጠቃሚነትን ለማረጋገጥ ነው ዋናው ጉዳይ። ስለዚህ በዚህ ልክ እኛም እንደ ምክር ቤት በእኛ ከተማ ምክር ቤትም በራሱ እየሰራ ነው ያለው። ምናልባት አገኝታችሁት በየቦታ ሊታናገሯቸው ትችላላችሁና ሁሉም አሁናዊ ዋና አጀንዳው ሌሎች ኢትዮጵያን የሚለውጡ አጀንዳዎች አገራዊ የሆኑ ሌሎች አጀንዳዎች ውስጥ ይሄ ዋናው የመሪ አጀንዳ ተብሎ እየተሰራ ያለበት እስከሆነ ድረስ እኛም የበኩላችን ተወጥተን አሁን ደግሞ ፊት ለፊት እንዳመራር ያለን እኛ የሚከፈለውን መስዋዕትነት ለመክፈል ዝግጁ ነን። አርሶ አደሩ በበጋ ወቅት የውሃ አማራጮችን በአግባቡ በመጠቀም ኢኮኖሚያዊ ብልጽግናን ለማረጋገጥ መስራት እንዳለበት የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ አስገነዘቡ። በጊምቦ ወረዳ ሀማኒ ቀበሌ የ2018 ዓ.ም የበጋ መስኖ ስንዴ አዝመራ ማስጀመሪያ መርሃ ግብር ተካሂዷል። ዘገባ የወረዳ መንግስት ኮሚኒኬሽን ነው። አካባቢው በየዓመቱ የበጋ ስንዴ በማልማት ውጤታማ የሆነ የሚገኝ ነው ሲሉ የተናገሩት የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ የለውጡ መንግስት በሰጠው ትኩረት ሀገራችን ኢትዮጵያ በስንዴ ምርት ውጤታማ መሆን እንደምትችል እየተረጋገጠ ይገኛል ብለዋል። የመካናይዜሽን እርሻን ተግባራዊ በማድረግ የአካባቢውን ውጤታማነት በምግብ ዋስትናን ማረጋገጥ ያስፈልጋል ሲሉ ነው የተናገሩት። ወረዳው በተለያዩ የልማት ስራዎች ቀደም ሲል ከፌዴራል ጀምሮ የጉብኝት ማዕከል መሆኑን የጠቆሙት አቶ እንዳሻው ከበደ አርሶ አደሮች ይህንኑ ተግባር በማስፋፋት በኑሯቸው ተጠቃሚ በመሆን የብልጽግና መንደር መፍጠር ላይ ትኩረት ሰጥቶ መስራት እንደሚያስፈልግም ገልጸዋል። ከመንግስት ኢኒሼቲቭ አንዱና ዋነኛ የሆነው የበጋ መስኖ ስንዴ ከተጀመረበት ጊዜ አንስቶ በሀማኒ ቀበሌ የዘንድሮ ዓመትን ጨምሮ ለተከታታይ 5ኛ ዙር ተግባራዊ መሆኑን የገለጹት የጊምቦ ወረዳ አስተዳዳሪ አቶ ትብብሩ አሰፋ በበጀት ዓመቱ ከ400 ሄክታር በላይ ለማልማት ታቅዶ እየተሰራ ነው ብለዋል። በወረዳው በጋ ስንዴ የሚለማባቸውን አካባቢዎች በመለየት ቴክኖሎጂን ተጠቅሞ በማረስ ምርትና ምርታማነትን በማረጋገጥ በዘንድሮ ዓመት ከፍተኛ ተጠቃሚ መሆን ያስፈልጋል ሲሉ ገልጸዋል። የበጋ ስንዴ የሀገራችንን ገጽታ ከመቀየር ባሻገር ከዝናብ ጥገኝነት በመላቀቅ ማልማት እንደሚቻል የጠቆሙት አቶ ትብብሩ አሰፋ በእርሻ ስርዓቱም ካለፉ ጊዜያቶች በስፋት በማልማት ተጠቃሚ መሆን ያስፈልጋል ነው ያሉት። በጊምቦ ወረዳ በ10 ቀበሌዎች በበጋ ስንዴ ለማልማት መታቀዱን የገለጹት የጊምቦ ወረዳ ደን አካባቢ ጥበቃና ህብረት ስራ ጽሕፈት ቤት ኃላፊ አቶ እምቶ ከነዚህም አንዱ በሆነው በሀማኒ ቀበሌ 192 ሄክታር ማሳ በበጋ ስንዴ እንደሚለማ በመጠቆም በሀማኒና በሌሎች ቀበሌዎች ያሉ የመስኖ ካናሎች ሰፊ ማሳ ማልማት የሚችሉ መሆናቸውን በመረዳት አርሶ አደሩና ሌሎች አካላቶች ተጠቃሚ እንደሆኑ መልእክታቸውን አስተላልፏል። በዕለቱም የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ፣ የካፋ ዞን መንግስት ዋና ተጠሪ አቶ አጥናፉ ኃይሌ፣ የካፋ ዞን ግብርና ደን አካባቢ ጥበቃና ህብረት ስራ መምሪያ ኃላፊ አቶ ገረሞ ገብሬ፣ የጊምቦ ወረዳ አስተዳዳሪ አቶ ትብብሩ አሰፋ፣ የጊምቦ ወረዳ የመንግስት ዋና ተጠሪ አቶ አጥናፉ ጌታቸውና ሌሎች የወረዳው አመራሮችን ጨምሮ የግብርና ባለሙያዎችና የአካባቢው አርሶ አደሮች ተገኝተዋል። የግብርና ዘርፍ አካቶ ትግበራ በማጠናከር የስርዓተ ጾታ ተሳታፊነትና ተጠቃሚነትን ለማረጋገጥ እየተሰራ እንደሚገኝ ተገለጸ። የግብርና ሚኒስቴር ሴቶችና ማህበራዊ ጉዳይ አካቶ ትግበራ ስራ አስፈጻሚ ከክልሉ የግብርና ቢሮ ስርዓተ ጾታና HIV/AIDS ሚኒስትሪም ጋር በመቀናጀት ለባለድርሻ አካላት የግንዛቤ ማስጨበጫ ስልጠና ሰጥቷል። ዘገባ የደቡብ ምዕራብ ሚዲያ ኔትወርክ ነው። አማኑኤል ጉንፌ ያቀርበዋል። በግብርና ሚኒስቴር የሴቶችና ማህበራዊ ጉዳይ አካቶ ትግበራ ስራ አስፈጻሚ ወይዘሮ ገነት አብደላ ሚኒስቴር መስሪያ ቤቱ በሴቶች፣ ወጣቶች፣ አካል ጉዳተኞችና አረጋውያንን ጨምሮ 7 የህብረተሰብ ክፍሎች ላይ በስፋት እየሰራ መሆኑን ገልጸዋል። በግብርናው ዘርፍ የህብረተሰቡን ተሳታፊነትና ተጠቃሚነት ለማረጋገጥ የተሰራ መሆኑን የጠቆሙት ለኢኮኖሚ ዋልታ የሆነው የግብርናው ዘርፍ የሚያንቀሳቅሱ የስራ ኃላፊዎች አካቶ ትግበራውን እንዲደግፉ ጠይቀዋል። በክልል ደረጃ በግብርናው ዘርፍ ውጤታማ የአካቶ ትግበራ ስራዎች እንዲከናወኑ ሚኒስቴር
መስሪያ ቤቱ ተገቢውን ድጋፍና ክትትል እንደሚያደርግም ተናግረዋል። የክልሉ ግብርና ቢሮ ጽህፈት ቤት ኃላፊ አቶ ዮሐንስ መላኩ በበኩላቸው የክልሉ ግብርና ቢሮ ሴቶች፣ ወጣቶችና አካል ጉዳተኞች የጾታ እኩልነትና አካቶ ትግበራ ላይ ትኩረት ሰጥቶ እየሰራ መሆኑን ገልጸዋል። አቶ ዮሐንስ አክለውም የግብርናው ፖሊሲ ሁሉን አቀፍና አካታች የልማት ተጠቃሚነት የሚያረጋግጥ በመሆኑ የስርዓትና ማህበራዊ ጉዳይ ላይ ቀጣይነት ባለው መንገድ ይሰራልም ብለዋል። የክልሉ ግብርና ቢሮ ስርዓተ ጾታና ኤችአይቪ ሚኒስትሪሚንግ ባለሙያ ወይዘሮ ሮዛ ቃሲም በበኩላቸው በመንግስት ከፍተኛ ትኩረት የተሰጠው ስርዓተ ጾታን በልማት ማካተትና ውጤታማ ማድረግ እንደሚገባም ገልጸዋል። በግብርናው ክፍል ኢኮኖሚ ሴቶችን የማብቃት እንዲሁም ከግብርናው ተጠቃሚና ሞዴል ሴት አርሶ አደሮችን ከመፍጠር አንጻር ሊሰራበት እንደሚገባም ኃላፊዋ ተናግረዋል። በመድረኩ የክልሉ አመራሮች፣ የግብርና ቢሮ የስራ ኃላፊዎች፣ ዳይሬክተሮችና ባለድርሻ አካላት እየተሳተፉ ይገኛሉ። የንግድና ቀጠናዊ ትስስር ሚኒስቴርና የኢትዮጵያ ጥራጥሬና የቅባት እህሎች ላኪዎች ማህበር በትብብር ያዘጋጁት 14ኛው ዓለም አቀፍ የጥራጥሬና ቅባት እህሎች ጉባኤ በአዲስ አበባ ተካሄደ። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ በጉባኤው ላይ የተቀላጠፈና ጠንካራ የሆነ የንግድ ስርዓትን በመፍጠር ዘርፉን ወደ ላቀ ደረጃ ለማድረስ እየተሰራ ነው ብለዋል። ልዩ ልዩ የእህል አይነቶች ተመርተው ለውጭ ገበያ መቅረባቸው የኢትዮጵያን በዓለም አቀፍ ደረጃ ተወዳዳሪ እንዳደረጋት ተናግረዋል። መንግስት ምርታማነትና የምርት ጥራትን ለማሳደግ በፖሊሲ የተደገፈ ስራ በመስራት ላይ እንደሆነ አብራርተው ነፃ ገበያን በመፍጠር የውጭ ኢንቨስተሮች ተሳትፎን የማሳደግ ስራ እየተሰራ ነው ብለዋል። በተጨማሪም ሀገር በቀል የሆኑ ተቋማት በዘርፉ ተወዳዳሪነታቸው እንዲያድግ ድጋፍ እንደሚደረግም ነው ያብራሩት። የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በበኩላቸው የዘርፉን አቅም በማውጣት ዓለም አቀፍ የገበያ ተወዳዳሪነትን ለማሳደግ የተሰራውን ስራ አድንቀዋል። የጥራጥሬና የቅባት እህሎች ምርት በዓለም አቀፍ ደረጃ በማደግ ላይ ያለ ወሳኝ ምርት በመሆኑ ኢትዮጵያን ጨምሮ በርካታ ሀገራት ከፍተኛ የስራ እድል እየፈጠሩበት እንደሆነ አንስተዋል። በዘርፉ ምርታማነትን ለማሳደግ ዘመናዊ ቴክኖሎጂዎችን እንዲሁም የዲጂታል መተግበሪያዎችን ጥቅም ላይ ማዋል እንደሚገባም ጠቁመዋል። የጥራጥሬና የቅባት እህል ላኪዎች ማህበር ፕሬዝዳንት አዳዊ አብዲ በበኩላቸው በመንግስት ቁርጠኝነት በሚከናወነው የሪፎርም ስራ ዘርፉ በማደግ ላይ ነው ብለዋል። ይህም የውጭ ገበያ ተወዳዳሪነት መጨመሩን ጠቅሰው በዓለም አቀፍ ደረጃ የሚያጋጥሙ ችግሮችን ለመፍታት በቅንጅት መስራት እንደሚገባ አመልክተዋል። መረጃ የፋና ሚዲያ ኮርፖሬት ነው። የተወደዳችሁ ተመልካቾቻችን ከክፋ ቴሌቪዥን ለሳቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን በመምራት ብሩክታይት ብርሃኑ አብራችሁ ቆይታ አደረኩኝ። ቀሪ ጣቢያችን መሰናዶች ይቀጥላሉ። በእኔ በኩል መልካም ጊዜ